ሰው የሚልሽን ለምንድን ማሰሚ አንቺ ነኝ ለማወገን የምጣሽው ወይስ እሱ ለሱ ነው የመጣሽው? ለኔ ነው የመጣሽው? ለሁለታችሁ ምንም ወገን ነው። በቃ ወደዛ መሄድ የለብሽም። እዚህ ቤተሰብ አለሽ አይደል? የተከበረ ቤተሰብ አለሽ አይደል? አንደኛ አከበረችኝ እንደሆነ ወጥሻ እኮ ጥፋቷን ነግሬያታለሁ። ጥፋቷን ነግሬያታለሁ። እያወራሁት ነው። ለሱ የምትወጪኝ ከሆነ እንዴ ተረገበ። አረ ሪዝም በት ሰላም የኛ ቤተሰቦች እንዴት ናችሁ? እኔ አለሁ አልሐምዱሊላህ። በውስጥ በኮሜንትም ጠፍተሻል እያላችሁ ነው። የጠፋሁበት ምክንያት ደግሞ ያለሁበት ነገር ላይ ከባድ ነገር ውስጥ እንዳለው ታውቃላችሁ። ከሀሊድ ጋር ልስማማ አልቻልኩም እስካሁን ድረስ ማለት ነው። ያው ጊዜው እያለፈ ነው። እንደዚህ እሄዳለሁ አልሄድም በማለት ጊዜው እያለፈ ነውና ወሬ ከመጀመሪያ በፊት ዛሬ አዲስ ሰው ይዤ መጥቻለሁ። ለኔ ብላ ከሩቅ አገር ነው የመጣችው። እኔን አክብራ ጓደኛዬ ናት፣ ያው እህቴ ናት፣ መወዳት ጓደኛዬ ናት እና እኔ ስከፋና እኔ እንትን ስል ማየት አልችልም እና ከሩቅ አገር ነው የመጣችው። ራሷን ታስተዋውቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የሄለን ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። የመጣውበትን ምክንያት ያው እናንተም ታውቃላችሁ ብዬ አስባለሁ። ጓደኛዬ ማለት ይከብደኛል። ሄለን እህቴ ናት እና ከወንድሟ ጋር ልትስማማ አልቻለችም። ያው ያ ጉዳይ እናንተንም እያስጨነቃችሁ ነው። እኔም ብቻ አይመስለኝም። እሷን ብዬ ነው ከሩቅ አገር ነው የመጣሁት እና ሰላም ለመፍጠር ነው። በእነሱ መሀል ያለውን ግጭት እንዲያስተካክሉ ለመርዳት ነው የመጣሁት እና ያው ሁለቱም መሀል ላይ ትንሽ እኔ ብዙም ልረዳ አልቻልኩም መሰለኝ፣ ግን እሷ ጋር ጥፋት አለ ብዬ አስባለሁ። ምክንያቱም ሌላን ሰው ብላ ሌላ ጋር መሄዷ፣ የወንድሟን ትዕዛዝ አለማክበሯ፣ የቤተሰቦቿንም ትዕዛዝ አለማክበሯ ጥሩ ነው ብዬ አላስብም። እኔ በደንብ መክሬያታለሁ። ያው እሷ ልክ አልነበረችም። ያው እንደነገርኳችሁ ነው። እንግዲህ ከዛ ባለፈ ያለውን ነገር እሷ ተነግራቸዋለች። እኔ እስካሁን ያው ቤተሰብ እሷ ከሩቅ አገር ነው የመጣችው እና ለዛም ነው ማውራትም ትንሽ ከብዷታል፣ አልቻለችም ማለት ያለውበት ሁኔታ ያያየች በጣም ብዙ ነገር ስለነገርኳት ብዙ ነገር ስላስረዳዋት ለማውራት ራሱ አልቻለችም ማለት ነው። ያው እሷም እንዳለችኝ ብዙ ነገር አውርተናል እና እሷ ሆነን እንዳለችኝ በቃ ከወንድምሽ የሚበልጥ ነገር አለ፣ ከቤተሰብ የሚበልጥ ነገር የለም ነው ያለችኝ። አስፈላጊ ከሆነ እኔ ጋር መምጣት ትችያለሽ፣ እኔ ጋር እንሄዳለን በዚሁ ምናምን እያለችኝ ነው ማለት ነው። እኔ ደግሞ እዛ ካልሆነ በቃ ይቅር ለምን የትም አልሄድም፣ አንቺ ጋር አልሄድም፣ የትም አልሄድም። ያው አዲስ አበባ ነው በቃ እኔ አሜሪካው ነው የታየኝ መሰለኝ እዛ ማለት ነው። እና አላቅም አሁን ከሱ ጋር መጨቃጨቅ መጣላት ከተገናኘን ማለት ነው በጣም ቆየ እኔና እሱ። ከዛ ቀን በኋላ መንገድ ላይ ነው የተገናኘነው እንጂ ቤት ሲሄድ ምናምን አክስቴ ጋር ነው ብያቸዋለሁ። ቤት ሲሄድ ምናምን አላገኘውም ጭራሽ፣ ወይስ ወጥቶ ነው የሚኖረው ምናምን ጭራሽ ነገር ቆየ ከተገናኘን። አሁን ስንገናኝ ራሱ እንዴት ይሆናል ሰው ተጣልቶ ስትታዩ የዛ ቀን ምን ሆኖ እንዴት ሆኖ ምን አድርጎት እንደሄደ አይታችኋል እናንተ ማለት ነው። ያው እናንተ ትረዱኛላችሁ፣ ማውራትም አይጠበቅብኝም እና እኔን በዚህ ልክ አለመረዳቱ ምን እንደሆነ አላውቅም። እኔ እህቱም አይደለም። እኔ ቤት በጣም ብዙ ጊዜ እየጠየቅኳት ነው ለማዘር ማለት ነው። ልክ አይደለሽም አንቺም ልክ አይደለሽም። እዚህ ጋር መመለስ ያለብሽ ነገር ከሱ ትዕዛዝ መውጣት የለብኝም። ግን እኮ ታላቅሽ እንደመሆኑም ሌላን ሰው አስበልጣሽ የትም ቦታ መሄድ የለብሽም። ገባሽ? ሌላው ነገር ቢቀር እሱ ታላቅሽ እንኳን ባይሆን በቃ አይጠቅምሽም። እኔ የምመለሽ ነገር ነው እሱ ብቻ ሳይሆን እኔ እመለሻለሁ። የትም ቦታ እንዳትሄጂ፣ ምንም ነገር አይጠቅምሽም። አንቺን የሚጎዳ እንጂ የሚጠቅምሽ ነገር አይደለም። አይጎዳኝም። እኔ የምሄድበት ምክንያት አለ አይደል? እኔ ምን ይጎዳኝ? አይጎዳኝም። ቢሆንም ሄደሽ ስታይ ነው የሚጎዳሽ። በኋላ ከምትቆጪ እዚህ ሆነሽ እኛ ስንመክርሽ ብትሰሚ ነው የሚሻልሽ። ገባሽ? ሩሂና አንቺም እየሰማሽኝ አይደለም? እንደሱ መሰለኝ አይደለም። አንቺ ትረጅኛለሽ ብዬ ያለው ከሱ ጎን ነኝ። ምክንያቱም ጓደኛዬ ነሽ፣ እህቴም ነሽ። መጥፎ ቦታ ስትሄጂ መጥፎ ነገር ስታደርጊ ዝም ማለት አልችልም። አሁን እኮ እኔ ልትረጂ ነው አይመጣሽው እዚህ ጋር እኔ ስትረጂ የኔ እንባ አንቺ ልረዳሽ ቢሆንም
ቤተሰብ ራሱ ይፈርዳል እኮ መጥፎ ነገር ነው እያደረግሽ ያለሽው አልገባሽም መጥፎ ነገር ነው እያረኩ ያለሁት አይደለም ለእናንተ የመሰላችሁ መጥፎ ነገር እንዳረኩ ነው የሚመስላችሁ ለኔ ደግሞ ውስጥ የተሰማኝ ጥሩ ነገር እንዳረኩ ነው አንቺ ትረጅኛለሽ ብዬ እረዳሻለሁ በደንብ ነው የምረዳሽ ስለተረዳሁሽም ነው ሲጀመር አሁን እንደዚህ እያልኩሽ ያለሁት በቃ አይጠቅምሽም በቃ ይቅርብሽ ወላ ሄደሽ እንድትጸጸች አልፈልግም ሄጄ ለምን ጸጸታለሁ እኔ እኮ የሚጠቅመኝ ነገር በደንብ ይቅርብሽ ሄለን በቃ እኔ ነኝ ያልኩሽ ይቅርብሽ ወንድምሽንም ስሚ ቤተሰቦችሽንም ስሚያቸው ከነሱም ይበልጥ የለም ማዘር እሺ ጥሩ ቦታም ትጂ ሆነ ሂጂ ሁሉም ቤተሰብ ፈቅዷል እሱ ምን እንዳልታለ ምን እንደተባለ ቤተሰብ እኮ ከልቡ አይደለም የሚለው ገባሽ የፈለገ ቤተሰብ ቢፈቅድልሽ ቤተሰብ ሄዳቲያውና ቁጭቷ ትመለሳለሽ ምክንያቱም ይቀበሉሻል አንቺ ምንም ነገር ሆነሽ ብትመጪ ይቀበሉኛል አይደል እኛ ግን እያየን ጸጣነለም ቤተሰቦችሽ እኮ ላንቺ አስበው ነው አንቺን ፍላጎት አክብረው ነው እንጂ ፈልገው አይደለም ይሄድሽን እውነት እንነጋገር ከተባለ ማለት ነው ግን ፈልገው አይደለም እሺ ሀሊድ ምን አሁን እኔ ምንም እኮ አገባው እኔ እኮ አሁንም ድረስ የቆየሁት ለማን ነው ለቤተሰብ ብዬ ነው ማለት ነው ይሄ ለቤተሰብ ብለሽ እንደቆየሽ ለቤተሰብ ብለሽ አትይጂ በቃ ሀሊድንም ታዩ እኔንም ታይኝ አትይጂ ለቤተሰብ ብለሽ ለእናትሽ ስትይ ለአባትሽ ስትይ ማለት ነው ለነሱ ክብር ስትይ በቃ አንቺ ማልገባሽም ልትረጂኝ አልቻልሽም እንጂ በደንብ ነው የተረዳሁሽ ይላል ታይ እንደዚህ አትበይ የምር እንደዚህ አትበይ በደንብ ነው የተረዳሁሽ እኮ ነው ግን በቃ አይጠቅምሽም እሱም ቢሆን ቢያባብልሽ ሊያወራሽ ይችላል ሊያታልልሽ ይችላል ከልቡ አይደለም ከሄድሽ በኋላ ምን መሰለሽ ምን እንደምሰም በቃ ቤተሰብ ጋር ልሂድ ብሎ አሁን አያምነኝም ጭራሽ ማለት ነው ሚፍታ ጋር ሄጄ ከሚፍታ ጋር ምኖር ነው የሚመስለው ሁለት እኔና ሚፍታ ያው ሚፍታ ደግሞ ከማጋ እንደሚኖር ምናምን ይታወቃል ፍጹሜ ደግሞ ችግር የለም ምናምን ነው የሚለው እሱ እዋህም ነው አይደል ታዩ እሱ ግን እኔና ሚፍታ ብቻችን ምን ኖር ነው አሁን ሚፍታ ናይ አዲስ አበባ ናይ ምናምን ስላለኝ በቃ እንትን ነው የመሰለው አብረን እኔና ሚፍታ ምን ኖር ነው የመሰለው ሲቀጥል ደግሞ እንዴት ነው ከሚፍታ ጋር ብቻ ምን ኖረው ማለት ነው ያ ሁሉ ቢሆንም ሚፍታ የሚኖረው ከማን ነው ከሃይሚ ከብሩክ አይደል እኮ ገብቶኛል እኮ ቢሆንም መሆን የለበትም በቃ ወደዛ መሄድ የለብሽም እዚህ ቤተሰብ አለሽ አይደል የተከበረ ቤተሰብ አለሽ አይደል ለአንድ ቀን እንኳን መሄድ የለብሽም ገባሽ እኔም ከዛ እዚህ ድረስ የመጣሁት አንቺን ብዬ ነው ስራዬን ጥዬ የመጣሁት እናንተ እንደዛ ስትሆኑ ቪዲዮ ላይ ማይቻለው በደንብ ነገርሽኛልን በውስጥ የመጣሁት እናንተ ላስታርቅ ነው አንቺን ብዬ ነው አይደል ስራዬን ጥዬ የመጣሁት አንቺን ብዬ ነው አይደል እንዴት እንታረቃለን እሱ እሺ ሲል ወይ እሱ እሺ ማለት አለበት ወይ እኔ እዚህ እኔ እንጃ ወላሂ ያለ በቃ አሁን መመለስ አለብሽ አሁን ወደ ቀልብሽ ምንም አይጠቅምሽም እኔ ብዬሽ አትሰሚም እኔ እዚህ ድረስ መጥቼ አንቺን ብዬ ምንም መክርሽን ነገር መልሽን ነገር አትሰሚኝም እኔ እህቴ ነሽ ተመረለው ከማንም ማስበልጠው ጓደኛዬ እህቴ ነሽ እና እኔ አንቺን እኮ እሺ ሰሚኛ መልሽን ነገር በደንብ አዳምጪኝ በቃ አይሆንሽም ነው አትሂጂ እኔ መሄድበት እና ሩሂና አሁንም ለሱ መታገሽ ከሆነ እኔ እኮ እንድትደግፊኝ እህቴ ነሽ ብዬ ነው የጠራሁሽ አይደል እንድታግዢኝና እዚች ጋር ለኔ ሀያት ታውቂያታለሽ ጓደኛዬ ምን እንዳደረገችልኝ ታውቂያለሽ በእኔ መጣ ተቀያይማለች ከሱ ጋር እኔ አልደግፍሽም አሁንም ቢሆን የመጣሁት እናንተ መሀል ላይ እርቅ ለማውረድ ነው እንጂ ላንቺ ልደግፍም ሆነ ላግዝ አይደለም የመጣሁት እዚህ ጋር ምን ማለት ነው ለኔ ሀያት የዛንም ቢሆን አንቺን ያለችሽ መንገድ ምንም አሪፍ አይደለም በጣም ወደ መጥፎ መንገድ ነው የመራችሽ እሷ አሁንም ቢሆን ማለት ነው እኔ አሁንም ቢሆን ሀሊድንም ደውዬ ጠርቼዋለሁ መሀላችሁ ላይ እርቅ እንዲወርድ ነው የምፈልገው የመጣሁትም ያንን ለማድረግ ነው እና ደውዬ ጠርቼዋለሁ ምን እርቅና እሱ እኮ የተጣላነው ነገር የለም እኔ እስካሁን ድረስ አክብሬው ነው እስካሁን የቀረውት እንጂ እኔ መንገዱ የአዲስ አበባ መስመር መንገድ አይነግረኝም አሁን ከ130 አታልፊ ምናምን ብሎኛል አይደል እኔ ወላሂ ላዚም አክብሬው ነው እንጂ ወላሂ እኔ መሄድ አቅቶኝ ምናምን አይደለም እኔ አክብሬው ነው በቃ እንደ እህትነቴ ደውዬለታለሁ ብዬሻለሁ እንደውም ያው መጣ ምንም በቀየረ ምን እየሆንሽ ነው ለዚህ ነው ሰላም ተባባሉ እንጂ ሰላም አላህ ምን ማለት ምሽ በተሽ ማታ ወፈርሽ ደግሞ ቀጭን ነበርሽ ስቴጅ
እንግዲህ ተመችቶኝ ወላሂ መች መጣሽ? ትናንት። እሺ አትደውይ ደውላለሁ። እሷ ጋር ብቻ የምትደውይ አይ እንግዲህ አሁንም ታወራላችሁ እሷ ጋር እንዴት እናወራ? ኧረ ጠግባለች ሄለን እኮ ጠገበች። አይ እንዲህ እንኳን አትበይ። አስቸገረች እኮ ምን ነገር ጣልሽ ነው ዛሬ? አይ ያው መሀላችሁ ላይ የተፈጠረውን ትንሽ ግጭት አለ መሰለኝ። ምን አይነት ችግር? አይ ያው መሀላችሁ ላይ የተፈጠረውን ነገር ወይስ ሰው ነገር? አይ ቪዲዮም አይቻለው ነግራኛለችም አጫውታኛለች በውስጥ በኩል እና ትንሽ እሷም ጥፋት አለባት። አንተም ትክክል ነህ፣ ምክንያቱም ታላቅም ነህ፣ ከምንም በላይ ወንድም ሆነ ያንተን ትዕዛዝ ልትሰማ ይገባል፣ ልታከብርክ ይገባል። እና እሷም እኔ በደንብ መከሪያታለሁ በቻልኩት አቅም፣ ያው በትንሹም ቢሆን ሰምታኛለች ብዬ አስባለሁ። እና አሁን እናንተ እንድታወሩበትና ነገሩን እንድትፈቱት ነው እኔ ከዛ እዚህ ድረስ የመጣሁት። አይ እኔ ከሷ ጋር ንግግር የለም ወላሂ በጣም አስቀይመኛለች። እንደ ወንድም አላከበረችኝ። ሰው ጋር የነገር መድረስ አልነበረበት ማለት እንደ ወንድም አላከበረችኝ። ልክ ነህ እኮ አልተሳሳትክም። ለአንተ ክብር ሊኖራት ይገባ ነበረ። አጥፍታለች። ታናሽህ እንደመሆኗ መጠን ደግሞ ልትረዳት ይገባል። በምን እንደረዳት እኔ እኮ ማየውን ነገር አይሆንም ነው ያልኳት። ለሷም የሆናትና የሚሆነው ነገር አውቃለሁ። ገና ልጅ ነች እኮ ያንንም እኔም ለዛም ብዬ እኮ ነው እየነገርኩ ያለሁት። እሷ ጥፋተኛ ናት። ጥፋቷንም በደንብ ነግሬያታለሁ። አይሆንም ብያታለሁ። እና አሁን እንድታወሩበት እፈልጋለሁ። ገባ? በደንብ አውርታችሁ ወሬ ሳቋርጥሽ ምንም የሚወራበት ምክንያት ምናምን የለም። ነግሬሻለሁ፣ አስረድቼሻለሁ፣ ጨርሻለሁ ማለት ነው። እኔ ከሱ ጋር ያው ነግሬሻለሁ ሙሉ ነገር። እዚህ ጋር ድጋሚ በሱ ፊት እንደዚህ ብዬ ማውራት አይጠበቅብኝም። ከሱ ጋር አሁን እሱ እንዳለው ከሷ ጋር ንግግር የለኝም እንዳለው እኔም ከሱ ጋር ንግግር የለኝም። እንዲህ እንድትሉ አልፈልግም። እኔ ከዛ እዚህ ድረስ በመምጣቴ ልታከብሩኝ ይገባል፣ ከምንም በላይ ማለት ነው። እናንተን ላስታርቅ ነው አይደል የመጣሁት? እናንተ መሀል ላይ ሰላም እንዲፈጠር ለማድረግ ነው አይደል የመጣሁት? ሰው እኔን ልታከብሩኝ ይገባል ከምንም በላይ። አንደኛ አላከበረችኝም እንደሆነ ገብቶሻል እኮ። ጥፋቷን ነግሬያታለሁ። ነገር ምንድን ነው ያለች? በቃ አንተ እየከለከልካት እንደሆነ ቤተሰብ እንደፈቀደላት ማንንም አልፈቀደላት። አዲስ አበባ ልትለኛለች ገና በዚህ እድሜዋ። ትልቅ ነሽ ነው አንቺ? እኔ ካንቺ ጋር አላወራም። ሩይ ስሚኝ፣ እድሜ አይወስንም። ሲቀጥል ደግሞ እኔ ራሴ ማክሊት ነኝ ጻድቅ። ምንም አሁን ነገሩ መደጋገም አይሆንም። እንድታወሪኝ ደግሞ አልፈልግም። ሰምተሽኛል? አንዴ አስቀይመሽኛል። እንዳታወሪ እንዲያትበልሃል አስቀይምሻለሁ። አንተ ከሷ ቢያንስ ትሻላለህ። ታላቋም አስቀይመኛለች። ከአዲስ አበባ ምናምን ነገር ለምን ይሆናል? በቃ ዝም ብላ ኑሮ ነው እኮ ገብቶኛል እኮ እንድማር ማኔ ኮን የተማርኩት አሁን ሳመት የሚያክል ሰውዬ ጋር ሌላ ወሬ ምናምን ነገር እድሜው እኔ ከእድሜው ጋር እኔ ምን አገባኝ? አሁን እኔ እናንተ መሀል ላይ እርቅ ልፈጥር ነው የመጣሁት ብያችኋለሁ። ለምንድን የምትጨቃጨቁት? እኔ መሀል ላይ አሁን እኔ እንድትይ ነው የመጣሽው እዚህ ጋር እኔ ልታግዢ እኔ የሪ እንባ አይተሽ የኔ ሀዘን አይተሽ ነው የመጣሽው እዚህ ጋር አይደለ? አይሆናት ምናምን የሚለው ነገር እዚህ ጋር ታይ ምንም ጭራሽ አይሆንሽማ እንደማይሆንሽ ስለማውቅ አይደለም። እንዴት ነው ማይሆንሽ? የመጣሽ እኮ እኔን ለመወገድ ነው እንጂ አይደለም። እኔ ለዛ አይደለም የመጣሁት። ሁለታችንም መሀል ላይ እርቅ ለማውረድ ነው የመጣሁት ብዬሻለሁ እኮ። ወደ መጥፎ መንገድ ከምትሄጂ ላስቆምሽ ነው የመጣሁት። እኔ የትም ቦታ እንድትሄጂ አልፈቅድልሽም። እኔም ብሆን ከምንም በላይ ከኔም በላይ ደግሞ እሱ ልትሰሚ ይገባል። እኔ እኮ ሰማሁት። አሁን እስካሁን የሰማሁት እስካሁንም እያከበርኩት ስለሆነ ነው የሰማሁት። ባልሰማው ነው ምንድነው ያከበርሽኝ? እስቲ ያልኩሽ ነገር ሰምተሽ እንዳይቀርሽ ዛሬ ባልሰማክ ኖሮ አሁን የት ነበርኩ? አዲስ አበባ ነበር። እስቲ ወንድ ነሽ አንቺ ሩይ ሰማሻት ነው ንቀጣይ ንቃኛለች። የምታወራው ወሬ ራሱ የሚያስጠላ ወሬ ነው። ገብቶሻል? እንደ ወንድም እያወራችኝ ያለ አሁን በስነ ስርዓት እንድታወሩ ነው የምፈልገው። እንድትጨቃጨቁ አልፈልግም። ቤተሰቦቻችሁን እያስከፋችሁ ነው ያላችሁት። እናንተ በምታደርጉት ነገር እነሱ እየተከፉ ነው። የትኛው አንቺም ደግሞ በስነ ስርዓት አናግሪው። ወንድምሽ ነው፣ ታላቅሽ ነው። በስነ ስርዓት አናግሪው።
እንደዚህ አይነት እላፊ ቃል አታውሪ። ታላቂ ነው ማለት ታላቂ እስከመሆን ድረስ እያከበርኩት ነው እኮ በስነ ስርዓት አናግሪው። ከዚህ በላይ ክብር የለም። አለቀ በቃ አከበርኩት፣ እያከበርኩት። እንዴት ነው ያከበርሽ? እንዴት ነው ያከበርሽ? ይሄው አትሂጂ ብለኸኝ እስካሁን ድረስ ላንተም ብዬ ሳይሆን አንደኛ ለቤተሰብ ብዬ ነው። ሲቀጥል እኔ አሁን እዚህ ታጀራ የተገኘሁት እያከበርኩት ስለሆነ ነው። ማክበር እንዴት ነው የኔን እንትን ማለፍ ነው? አሁን ራሱ ታወሪ እያናደርሽ ነው። ሽመታሻል ይላል ሌላ ወሬ እንዳታወሪ ሀሊል። እንደዚህ አትበል ወላሂ ሩያስቂም እኮ እንደዚህ አትበል። ግን በስነ ስርዓት እኮ በስነ ስርዓት አዲስ አበባ የሚለው ቃል እርሹ እያልኩሽ ነው። ማለት አረሳውም ጭራሽ ማይሆን ነገር እየሰማሽ ነው አይደል? እጠፈጥፍሻለሁ ሩይ ጠፍጥፈኝ። አሁን በቃ ሁለታችሁም ለምንድን ነው የምትጨቃጨቁት? አሁንም አይሆንም። ሰው የሚልሽን ለምንድን ማሰማ? አንቺ ነኝ ለመወገን የመጣሽው ወይስ እሱ ለሱ ነው የመጣሽው? ለኔ ነው የመጣሽው? ለሁለታችሁም ነው የምወገነው ነው። አይ ለሱ ስነ ስርዓት ለሱ ቆሚ ኮና ማለት ነው። አሁን በስነ ስርዓትሽን ይዘሽ አውሪው። ለሱ እንትን የምትይው በክብር አናግሪው። ስነ ስርዓትሽን ይዘሽ ዝም በይ ቱሪ ዝም በይ እያወራሁት ነው። ለሱ የምትወግኝ ኮና ችግር የለም እንጂ ጥርግ በይ። ኧረ ቱሪ ዝም በይ ወይ ጥርግ ትበል። ለሱ አስባለሽ እንዴ? አልሰማም ብላኛለች ሲጀመር። ወይኔ ሩይ እኔ እኮ ማንኛውም ወንድም የሚያደርገው ነገር ነው እያደረኩ ያለው። ልክ ነህ፣ አልተሳሳትክም። ወይኔ ሀዲድ አንተ አልተሳሳትክም። በዚህ ሰዓት እሷ ለራሷ ልክ ናት። በዚህ ሰዓት በቃ የምታደርገው ነገር መሄዷም ልክ ነው። የምታደርገው ነገር ሁሉ ነገር ትክክል ነው። ለሷ ርቀት ያ ሁሉ ኪሎ ሜትር ርቀሽ መተሽ ለምን እንደማትረዳሽ እኔም እኮ ያ ነው በቃ ያ ነው። እኔን ጭራሽ እዚህ ጥላኝ መሄዷ ለሷ ብለሽ ስለመጣሽ በቃ እሷን እንደግፍ ያን የፈለገችው ይሄ መሆን የለበትም። ልክ ነህ። የትኛውም ወንድም የሚያደርገው ነገር ነው እያደረኩ ያለሁት። እስቲ በእኔ ቦታ ሆነሽ ተረጂኝ። እህቴ መጥፎ ቦታ ስትወቅ ማየት አለብኝ? እንኳን አንተ ሌላው ሰው እንኳን እኮ አይፈልግም። አንተ ብቻ እኮ አይደለም እኔም አልፈልግም። እና በጣም እኔ አሁን በዚህ ሰዓት እሱ የሚነግራትን ነገር አምናው ሊሆን ይችላል። እኛ የምንላትን ማትሰማን ግን ቢሆንም በቃ እንግዲህ በቻልኩት አቅም እኔ እየመከርኳት ነው። ከዚህ በኋላም እንጥራለን። አንተም ብትሆን ቤት ላይ ልትቆጣት ሞክር። አራዘም በጸባይ ቁጣውም ደግሞ በጸባይ እኔ ወላሂ ሌላ እርምጃ ወስድበታለሁ። ወላሂ እኔ እግሯን ሰብሮ ነው። እንደዛ አይደለም። በእንደዛ አይነት የሚመጣ ነገር የለም። የሰው ልጅ በምክር እየባሰባት ነው የሚሄደው። አልድ መረዳት ያለብህ ነገር ቢኖር እየባሰባት ነው የሚሄደው። ቤተሰብ ጋር ደርሷል ነገሩ እንደ ቀልድ ነው ያይሻልሽ። በጣም ተካሯል። ቤተሰብ ጋር ሄዷል ያልኩሽ ነው እኮ። በዚህ ልክ እኔን ንቃኛለሽ። ለምን አታከብረኝም? በቃ የተባለችው ነገር እሺ ለማትልም ልክ ነህ እኮ አንተ አልተሳሳትክም፣ ቤተሰቦችህም አልተሳሳቱም። ግን በቃ አሁን እኔ እመክራታለሁ፣ በደንብ እመክራታለሁ። እና ያው እሷም ልጅ ስለሆነች ታናሽህም ስለሆነች አንተ በጸባይ ይዘህ ብትመክራት ሞር ልትመለስልህ ትችላለች። እና ያው እኔም በቻልኩት አቅም እመክራታለሁ። የምትለው ያው ሀሳቧን እስክትቀይር አልሄድም። ሀሳቧን እስክትቀይር ድረስ የቻልኩትን ሁሉ አደርጋለሁኝ። እሷ እዛ ከመሄድ ሀሳቧን እስክትቀይር ድረስ እኔ እዚህ ያለሁኝ። በፈለከኝ ሰዓት ሁሉ አግዛሃለሁ፣ ከጎንህ ነኝ። እና በቃ ብቻ ቤተሰቦቻችንንም ያው የእናንተ ቤተሰብ የኔም ቤተሰቦች ናቸው እና ባታስከፋቸው እላለሁ። እኔ አረ ለማንም ለማስከፋት አልሮጥም። ማንም እኮ ይፈርዳል። በቃ ወንድም የሚያደርገው ነገር ነው እያደረኩ ያለሁት። ልክ ነህ። እሷ ነገር እኮ ሳያስደስተኝ ቀርቶ አይደለም፣ ግን በቃ ሄዷ ትጎዳለች እንጂ ምንም የሚጠቅማት ነገር የለም እኮ። ልክ ነህ አልድ። እኔ ቅናት ነው መሰላት የሆነ ነገር በቃ አለ አይደል? አንዳንዴ ወንድም እንዲይዙ ጫን ሲል እሷ ያው ምናልባት እኛ ቀንተን ምናምን ሊመስላት ይችላል በዚህ ሰዓት ማለት ነው። እረዳታለሁ እኔ በደንብ ማለት ነው። ግን ያው ለመስማማት ሞክሩ። ከዛ በተረፈ እኔ ከጎናችሁ ነኝ። እሷንም ደግሞ በደንብ እንድትሰማኝ በደንብ አድርጌ መክራታለሁ። ያው እንግዲህ አረ ዝም በይ አጠጋባው ጥሯታለሁ። ይኸው ጥላን ይገርች ይሻላል። አንቺን እኮ አላከበረች። ብቻ እስቲ እናወራበታለን። እኔም አናግራታለሁ፣ በደንብ አወራታለሁ። ቤተሰቦቻቸው ያው የኔም ቤተሰቦች እነሱም ቆየንባችሁ መሰለኝ። በቃ ያው ለዛሬ በቃ ያስባለሁ። ሰዓትም ሄዷል ብቻ